የእውነት መዝገብ ግምጃ ቤት መለኮት የሚገለጽባት የእውነት ብርሃን ከሷ የሚወጣ ታላቅ ስፍራ ናት ብሎ ነው የሚናገር። የእውነት ግምጃ ቤት ናት። እውነት የሚናገርባት ናት። ሐሰት አይስማማትም። ስለ ሰው ብለን ወይም ደግሞ ስለ ባለስልጣን ተብሎ አንገታችንን ደፍተን የምንኖርባት አለች ቤተክርስቲያን። እውነቱን እውነት የምትል ሐሰቱን ሐሰት ብላ የምትናገር ናት። መሪ ወመሪ አልዋልቦ ብላ የምትናገር ናት ቤተክርስቲያን። የእውነት ምስክር በመሆኗ እውነት ዓለምን በሚጠላበት ጊዜ ዓለም እውነት በጣም ቆርፍዶ ሐሰት በጣም ነግሶ ሰዎች ተጎሳቅለው ባሉበት ሰዓት ስለ እውነት ብቻ ድምጿን የምታሰማ ስለሆነ ዓለም ዛሬ አወዳትም። መለኮታዊው ትልቁ ሚስጥር የተገለጠባት የተመረጠች ስፍራ ስለሆነች በእውነት እንድንኖር ሁልጊዜ ትነግረናለች። የእውነት አምላክ እውነተኛው አማናዊ የሆነው አምላክ በደሙ የዋጃት ስለሆነች ምንጊዜም ቤተክርስቲያን እውነትን የምትናገርና በእውነት የምትገለጽ ናት። ስለዚህ የእግዚአብሔር ቤት ቅዱስ ዮሐንስ አፈወርቅ እንደገለጸልን የእውነት ግምጃ ቤት እውነትን የምትናገር ናት ማለት ነው። ውሸት አይስማማትም። ለቤተ ክርስቲያን የራሱ ቤቱ ራሱን የቻለ ልዩ የሆነ ከመሆኑ የተነሳ ራሱ አምላካችን ኢየሱስ ክርስቶስ ሲናገር ምን ይላል? በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አያነዋውጧትም ይላል። የዓለም ታላላቅ ናቸው ተብሎ የሚነገሩ ቃላቶች አያነዋውጧትም። በዓለም ላይ የሚነገሩ ምናባዊ የሆኑ ነገሮች ሁሉ አያስጨንቋትም። ምንጊዜ ቤተክርስቲያን የእውነት ስፍራ ከመሆኗ የተነሳ አምላኳ ኢየሱስ ክርስቶስ በደሙ ስለዋጃት ቤተክርስቲያንን እሰራለሁ የገሃነም ደጆችም ፈጽሞ የሐሰት ንግግሮች ሁሉ አይስማሟትም። ቤተክርስቲያን በሰው ስብሰባ የታነጸች አይደለችም። ቤተክርስቲያን በደም የተዋጀች ነች። ያውም ዋጋ የተከፈለላት ንጹህ የሆነ ደም የፈሰሰላት። ስለዚህ እውነት ይነገርባታል። የሰው ጥበብ ኃይል እንዲሁም በዓለማዊ ስኬት ብቻ የምትገለጻለች ቤተክርስቲያን ሰማያዊ ምስጢር ያለባት ናት። የቤተክርስቲያኗ መስራች ራሱ መድኃኔ ዓለም ክርስቶስ ሐዋርያትን እምነት ተከትላ የምትሄድ በሐዋርያቱ ስብከት የታነጸች መንፈስ ቅዱስ ሁልጊዜ የሚጎበኛት ዘወትር የሚጎበኛት ከመሆኑ የተነሳ ቤተክርስቲያን ለእድ ክብርት ናት ብለን እናምናለን። በብሉይ ዘመን እግዚአብሔር በራሱ መገኛውን በመገናኛ ድንኳን ውስጥ ያደርግ እንደነበር መጽሐፍ ይነግረናል። ይህም በኋላ ጊዜ በቤተ መቅደስ ተቀይሮ ቤተ መቅደስ የቅድስና ስፍራ ያለው ተብሎ ተገልጿል። ለዚህም ነው ጠቢቡ ሰሎሞን ሲናገር በምሳሌው በአንደኛ ነገሥት ላይ ራሱ ቤተ መቅደሱ ሰርቶ ሲጨርስ ጸሎትን ጸለየ እንዲህም በማለት ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ ቤተክርስቲያን የጸሎት ስፍራ ናት። በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤትም ዓይኖችህ ሌሊትና ቀን የተገለጡ ይሆኑ። እኛ ስንጨነቅ ቤተክርስቲያን ምዕመናን ስንጨነቅ እኛ በእግዚአብሔር ተሰርተን ያለቅም በሕይወት መኖር ስንጀምር ከእግዚአብሔር ጋር ስንሆን የሚያስጨንቁ የዓለም ፍላጻዎች እንኳን ቢኖሩ ለዚህ ቤት ዋጋ ስጥ፣ በእጅ ተሰርተናልና አቤቱ ወደኛ ተመልከት፣ ወደ ቤተ ክርስቲያን ተመልከት። ይህንን ሌትም ቀንም ዓይኖችህ ወደኛ ይገለጡ፣ ወደኛ ይመልከቱ፣ እኛን ማየት ይጀምር። የተጨነቅንበትን ነገር ሁሉ ከኛ አንሳለን። ሰላሙን ለአገርም ለቤተ ክርስቲያንም ለሕዝብም ስጥ እያለን ልክ እንደ ጠቢቡ ሰሎሞን የምንጸልይባት ስፍራ ናት። እቺ ቤተ መቅደስ ተብላ የተገለጸችዋ የእግዚአብሔር ቤተ መቅደስ ማደሪያ በአዲስ ኪዳን ደግሞ ልዩ ስፍራ ከመሆኗ የተነሳ ቅዱስ ጳውሎስ በመጀመሪያው መልእክቱ በቆሮንቶስ መልእክት ላይ ምዕራፍ 3 ቁጥር 16 የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን ይለናል። እኛ ቤተክርስቲያን ዘክርስቶሶች ሁላችንም በዋጋ የተገለጽን የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን ብሎ ይነግረናል። ቅዱስ ጳውሎስ ሲያስረዳ ሁላችንም ህንፃ ቤተክርስቲያን የምንሰበሰብባት እኛ እያንዳንዳችን ግን የእግዚአብሔር ቤተ መቅደሶች ነን። በተለይ ቅዱስ ጳውሎስ ስለ ማንነታችን ራሱ ጥያቄ ነው የሚያነሳው። እናንተ የራሳችሁ አይደላችሁም ማለት ነው።
በዋጋ የተገዛችሁ በደም ዋጋ የተገዛችሁ ባሪያዎች አገልጋዮች ናችሁ። ስለዚህ ራሳችሁ አይደላችሁም ማለትና የግል ማንነታችንን ራሱ ጥያቄ ውስጥ ከተተ። አሁን ዓለሙን ትመለከቱ እንደሆነ በሆነ ማንነት ስቃይ ውስጥ ነው ያለ። ሰው የሚባል ልዑል ክቡር ዛሬ በወንዝ ተከልሎ ስቃይ ለሞት እየቀረበ ነው ያለ። ሰው በቆዳው የቆዳው መልክ በኖረበት አካባቢ በሚናገረው ቋንቋ አንተ የዚህ ነህ አንተ የዛ ነህ በሚል ስቃይ ውስጥ ነው ያለ። ሰውነት ግን ከዚህ በላይ ነው። ሰው መሆን ማለት እግዚአብሔርን መስሎ በልዕልና ጫፍ ላይ መኖር ነው። የልዕልናውን ጫፍ ትቶ ሰዎች ወደ ጉድጓድ ውስጥ እየወደቁ ያሉበት ዘመን ነው። ቤተክርስቲያን ስለ እውነት ስለምትቆም ሁልጊዜም እውነቷን ክርስቶስ እንደምታሳየው ዛሬ በዚች ቤት ውስጥ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን እያለ ነው የሚነግረን። ስለዚህ የእግዚአብሔር ቤተ መቅደስ መሆኑን አድሎ የለበትም። ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው የራሱን ታስረክበዋለህ፣ ወጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጥ ይላል። ስለ ክርስቶስ ብለህ ብቻ ስጥ ይላል። እዚህ ላይ ሰውነት ነው የከበረው። በዚሁ ዘመን በአምስተኛው ክፍለ ዘመን የነበረው ቅዱስ አምብሮስ ዘሚላን የተባለው አባትም ሲናገር ለድሃው ለመጻተኛው በምትሰጠው ጊዜ የራሱን ታስረክበዋለህ። ምክንያቱም ለጋራ የነበረውን የዚህን ዓለም ሀብት ለግል አድርገው ወስደሃልና። ይህች ዓለም የተፈጠረችው ለድሆችም ጭምር ነው፣ ለሀብታሞች ብቻ አይደለም፣ ለጦም አዳሪዎችም ነው። ስለዚህ ሁለት ያለው አንድ ይስጥ የሚለውን ቃል ለመፈጸም አንተ ከራስህ አንስተህ ስትሰጥ የራሱን ትሰጠዋለህ እንጂ የራስህ አይደለም ነው የሚለው። ቅዱስ ባስልዮስ ዘቂሳርያም ሲናገር በቤት ውስጥ ያለው ዳቦ የድሃው ነው ብሎ ነው የሚነግረው። እኛ እርስ በርሳችን መስታወት መጽሔቶች ነን። ምዕመናን፣ የእግዚአብሔር ቤተሰቦች ከሰው ጋር መኖር እንድንችል ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ነው የሚለው። ስለዚህ ቤተክርስቲያን የምትነግረን ማዕከላዊ ስፍራ በህብረት እንድንኖር፣ እውነትን እንድንናገር፣ ከእውነት ጋር እንድንታረቅ እንጂ በሐሰት ውስጥ እርስ በርሳችን ተለያይተን እንድንኖር አይደለም። ሰዎች ሰው በመሆናቸው ስላመኑም የእኛ እምነት ተከታይ ስለሆኑ ብቻ አይደለም፣ ከእኛ እምነት ውጭም ካሉ ሰዎች ሰው በመሆናቸው ብቻ ክብር አላቸው። በሰውነታቸው ማክበር አለብን። ሰውነት ታላቅነት ስለሆነ ይህንን የምንረዳበት ከመሆኑ የተነሳ ቅዱስ ጳውሎስ ሲናገር የቤተ መቅደስ የእግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ ቅዱስም እንዲያድርባችሁ አታውቁምን ብሎ ከእውነት ጋር እንድንታረቅ የፍቅር ሰዎች እንድንሆን አስተምሮናል። በእግዚአብሔር ቤት እንዴት እንኖር? በእግዚአብሔር ቤት ስንኖር የፍቅር ፍርሃት አለ፣ በክብር መገለጽ አለ። እንግዲህ ሁላችንንም ተቀነዩን እግዚአብሔር በፍርሃት ወተሐሰዩቱ በረአድ ይላል ቅዱስ ዳዊት ሲናገር፣ በፍርሃት ደስ እያላችሁ እየተንቀጠቀጣችሁ ተገዙ ይላል። ሁለት የሚቃረኑ ነገሮችን ቅዱስ ዳዊት ያነሳል። ደስ እያላችሁ ብሎ ሲናገር በአዎንታዊ ገጹ፣ እንደገና ደግሞ በፍርሃት ተገዙ ይላል። እግዚአብሔርን በሰማይ ስለሚኖር ይህንን ሰማይ ሻፎ ድንጋይ አድርጎ ጥሎ ይገለናል ብለን አይደለም የምንፈራው። ልጅ አባቱን በሚፈራበት በሚያከብርበት የፍቅር ቋንቋ ነው የምንፈራው። ቅዱስ ፍርሃት ይባላል። ሰዎች በዓለም ላይ የሚኖራቸው ጭንቀት የሞላበት ፍርሃት የባርነት ፍርሃት ተብሎ ይገለጻል። ሁልጊዜ እንጠፋለን፣ መኖር አቅቶናል፣ እንዲህ እንሆናለን፣ እንደዛ እንሆናለን ብለን የምንፈራው ፍርሃት የባርነት የሥጋ ፍርሃት ነው። እግዚአብሔርን ግን የምንፈራው የአክብሮት ፍርሃት ነው። ሐዋርያቱ ደጋጎቹ አባቶች የሚፈሩት ያንን ፍርሃት ነው። በእግዚአብሔር ቤት በፍርሃት መኖር በእግዚአብሔር ቤት ውስጥ የሚገባ ነገር ነው። ለዚህም ነው እንግዲህ ቅዱስ ሙሴ ቁጥቋጦውን ጸፋጦስን ባየበት ጊዜ ወደ እግዚአብሔር ሲቀርብ ያን ጊዜ ምን አለው አምላካችን በፍርሃት እንዲገለጽ ዘጸአት ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ አንተ የቆምክባት ስፍራ የተቀደሰች ምድር ናትና ጫማህን ከእግርህ አውጣ አለው። በፍርሃትም እንድትሆን ክብር ያለበት ስፍራ ናትና ጫማህን አውልቅ አለው። በመጀመሪያው ክፍለ ዘመን ጀምሮ እስከ 4ኛ ክፍለ ዘመን የተነሱ ሐዋርያን አበው ይህንን ትርጉም ሲሰጡት
ጫማህን አውልቅ ብሎ የተገለጸበትን ትርጉም ሲሰጥ በተለይም ጎርጎርዮስ የኒሳው ጎርጎርዮስ የተባለው ታላቅ አባት ይህንን አንቀጽ ሲተረጎም ምን ይላል? የቀድሞ ሰዎች ጫማን የሚጫሙትን ጫማ የሚሰሩት ከሞተ እንስሳ ቆዳ ነበረ። ከሞተ ቆዳ እንስሳ የነበረውን ያንን የሙት ትርጉም ያለው የመሞት ትርጉም ያለውን ቆዳ ጫማ የሙት መንፈስን ከውስጥ አውጥተህ ጣል ሲለው ነው ብለው ይተረጉማሉ። በቤተ ክርስቲያን ውስጥ ጫማ ስናውቅ ከውስጣችን ሙትን የሚገልጽ ሐሰትን የሚገልጽ ነገር አውጥተን መጣልና ወደ እውነት መቅረብ ማለት ነው። ሙሴ አክብሮ ጫማውን እንዳወለቀ እኛ በውስጣችን የያዝናቸውን ዓለም የውሸት ጣጣዎች ሁሉ አውልቀን እንድንጥል አስቀድሞ በእውነት እንድንገለጽ ይነግረናል። በዚህ ውስጥ መኖር አለብን። በፍርሃት መገለጽ ማለት ይሄ ነው። ቅዱስ ዮሐንስ አፈወርቅም ቤተ ክርስቲያን መደብር ወይም የገበያ ቦታ አይደለችም፣ ይልቁንም የመላእክትና የሊቀ መላእክት ስፍራ የእግዚአብሔር መንግሥት ናት እንጂ ብሎ ይነገራል። እግዚአብሔር ራሱ መንግሥቱ ያደረጋት ናት። እንዲሁ የተለያዩ የዓለም ጣጣዎች የሚነገሩባት ስፍራ አይደለችም። እዚህ ስንመጣ ቆመን ቢያንስ ለሳምንት ሙሉ ለደከመው አእምሯችን ጸጥ ብለን እግዚአብሔር እናመሰግንበታለን። ማህሌቱን እንሰማለን። ስብሐተ እግዚአብሔር እናደምጣለን። በሥርዓተ አምልኮ በቅዳሴ ውስጥ እንሳተፋለን። ልክ እንደ መላእክቱ ከመላእክት ጋር አብረን እግዚአብሔርን እናመሰግንበታለን። ቅዳሴውን ስናመሰግን በውስጡ ራሳችንን የውስጥ ሕሊናችንን እንገዛበታለን። ጸጥታ ውስጥ እንገባለን። በተለይም በዚህ በግሪክኛው ሄዚኪያዝም የሚባል ሄዚኪያ ማለት ውስጣዊ ሰላምን ማግኘት ማለት ነው። ከውጫዊው ረብሻ እንወጣና በዓለም ሳምንት ሙሉ ያደከመንን ብዙ ያስጨነቀንን መንፈስ አውጥተን እንጥልና ውስጣዊ ሰላም ውስጥ እንወድቃለን። ሰው በግሉ ሰላም ከሌለ ለዓለም ሰላምን አይሰጥም። ለዚህም ነው ቅዱስ አባ ይስሐቅ የተባለው ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ ሰላምንም አድርግ፣ ሰማይና ምድር ከአንተ ጋር ይታረቃሉ፣ ሰላምም ያደርጋሉ ይለናል። አንተ በውስጥ ሰላም ስታገኝ አለ ቅዱስ ይስሐቅ ሲናገር በአንተ ዙሪያ ላይ ያሉ በሺህ የሚቆጠሩ ሰላም ያገኛሉ ይላል። ሰዎች ሰላም ሲያገኙ አገር ትረጋጋለች፣ መንደር ሰላም ይሆናል፣ ቤት ይታነጻል፣ ትዳር ሰላም ፍቅርን ያገኛል፣ ልጆች ጸጥ ይላሉ፣ ያደምጣሉ፣ በእውነት ውስጥ እንዲኖሩ ያደርጋቸዋል። በጸጥታ ውስጥ መኖር፣ ባልተረጋጋው ዓለም ውስጥ ጸጥ ብሎ መኖርን መልመድ፣ ዝም ማለት፣ ሰላምን ማግኘት። ይህ ማለት ምን ማለት ነው? እንተናበቦ ይሄይሳር ነው ይላሉ ሊቃውንቱ። ከመናገር ዝምታ ይሻላል። አባ ይስሐቅ አሁንም ሶርያዊ ሲናገር ምን ይላል? ዝም ማለት ወይም ጸጥ ማለት አርምሞን ይዞ መቀኘት ማለት አለመናገር አይደለም። ነገር ግን የት ጋር መናገር እንዳለብህና የት ጋር መናገር እንደሌለብህ ለይተህ ማወቅ ነው ይላል። ይህ ታላቅ አባት መልሶ ምን ይላል? ዓለም አዋቂ ነኝ ብሎ በሚጨነቅበት ሰዓት ላይ አንተ አላዋቂ ሁን፣ እውቀትን ጠላ ማለት አልነበረም። አላዋቂ ሁን። ምክንያቱም አዋቂ ነኝ በማለት የምትኖረው ወይም በዛ በእውቀት ውስጥ ብዙ ስቃዮች አሉብህና አንተ ከምታውቃቸው እውቀቶች የማታውቃቸው እውቀቶች ይወጣሉና አላዋቂ ሆነ በምድር ላይ ነው። ዓለም ግን ይህንን አይገዛውም። በቤተ ክርስቲያን ውስጥ ብዙ እውቀት አለ። አዋቂያን ግን አዋቂ ነን ብሎ አይነሱም። ምክንያቱም የቤተ ክርስቲያን ትልቁ ጉልላት እውቀት ብቻ ነው። እውቀት ጅማሮ እንጂ ሂደት ሆኖ አያውቅም። ከእውቀት በላይ መንፈሳዊነት፣ ከመንፈሳዊነት በላይ ቅድስና አለ። ወደ ቅድስናው ስንቀርብ እግዚአብሔርን ወደ መምሰል እንሄዳለን። እሱንም እናገኝበት ነው። ቅዱስ ዮሐንስ አፈወርቅ የሚነግረን ቤተ ክርስቲያን በጣም ጸጥ ያለች ሰላም ያለባት በሰላም የምትገለጽ ስለሆነች ዛሬ እዚህ ስንመጣ በሳምንት ሙሉ ሰላማችንን አጥተን በብዙ ነገር የምንሰማቸው ነገሮች ሁሉ ያስጨንቁናል፣ እንረበሻለን። ያንን ረብሻ ሁሉ ወደኋላ ጥለነው ልክ ቅዱስ ሙሴ ጫማውን ወደኋላ አውልቆ እንደጣለው ሰላም ያሳጡንን ነገሮች ሁሉ ጥለን መንፈሳዊውን ነገር ተዋህደን ቅዳሴው ጋር አብረን እንተባበራለን። በዚህ ውስጥ ከመላእክት ጋር አብረን እግዚአብሔር እናመሰግናለን። ይህ የሚገለጽባት ቦታ ናት። ስለዚህ በመጀመሪያ በእግዚአብሔር ቤት ስንገኝ መኖር ያለብን በፍርሃት በአክብሮት ነው ማለት ነው። ሁለተኛው እንደ እግዚአብሔር ቤተሰብ
ቤተሰብ ሆነን ነው መገኘት ያለብን። የእግዚአብሔር ቤተሰቦች ነን እኛ፣ አካላት ነን ሁላችን። ቤተክርስቲያን የእግዚአብሔር ቤተ መቅደስ እንደሆነች ሁሉ ሁላችንም የእግዚአብሔር ቤተሰቦች ነን። አንድም ከገሌ የሚባል በጥምቀት አንድ እስከሆነን ድረስ ሁላችንም አንድ ነን። ቅዱስ ጳውሎስ ሲናገር ኤፌሶን ምዕራፍ 2 ቁጥር 19 ላይ ከእንግዲህ ወዲህ ከቅዱሳን ጋር ባላጋራዎችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። የሚያጽናና ቃል ነው። በእግዚአብሔር ቤት መጻተኞች እኛ ማግኘት የምንችለው ነገር የምናገኘው። ስለዚህ ፍጹም እንግዶች አይደለም። ለእግዚአብሔር ቤት ነን። ራሳችን የእግዚአብሔር ቤተ ክርስቲያን ነን። ቤተ ክርስቲያን ዘክርስቶስ የተባለን መቅደሱ ነን። እኛ ክቡራን ነን። አንድ ቤተሰብ በጣም የሚታወቀው በፍቅሩ በአንድነቱና እርስ በርስ በመተሳሰቡ፣ እርስ በርስ ስንተሳሰብ፣ በፍቅር መኖር ስንጀምር፣ እንዲሁም ደግሞ በአንድነት ስንቆም ምንጊዜም ቤተክርስቲያናችን ቤተክርስቲያን ሆና ነው። የተበታተነች ቤተክርስቲያን ብዙ ፈተና ነው የሚበዛባት። በጥንቷ ቤተክርስቲያን ውስጥ ክርስቲያኖች በአንድ ላይ ተሰባስበው ሲጸልዩ እንመለከታለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ ሐዋርያት በትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበረ ነው የሚለው። በዚህ ሰዓት ነበር እግዚአብሔር መንፈስ ቅዱስ የወረደላቸው በአንድነት ሆነው። ዓለሙን አሁን ትመለከቱ እንደሆነ አንዱ ትልቅ ነው፣ አንዱ ሀብታም ነው፣ አንዱ ድሃ ነው። አንደኛው የድሃ ድሃ በጣም በጎረቤቶቻችን ብትመለከቱ መብላት መጠጣት ያልቻሉ ግን ሀበሻ ደግሞ ኩሩ ነው። ስጠኝ ብሎ መለመን ማይፈልግ አይናቸው ግን የሚናገር የስነ ልቦና ምሁራን የሚያስቀምጡት ከምላስ ይልቅ አይን ይናገር፣ አይን ይንከራተታል፣ ይሰቃያል። አግኝተው የነበሩት ብዙ ሰዎች አጥተዋል። ምክንያት አላቸው። በተለይም የምጣኔ ሀብት ባለሙያዎች ሲናገሩ በዚች ዓለም ላይ አንዱ የበላይ አንዱ የበታች የመሆኑን ትልቁ ሚስጥር ይላል የሥርዓት መፈራረቅ ነው። የነገረ መለኮት ምሁራን ግን በዚህ ዓለም ላይ አንዱ ድሃ አንዱ የበታች የመሆኑ ትልቁ ሚስጥር የፍቅር መጉደል ነው። ሰዎችን አለማየት። አዳም ልጆቹ አቤልና ቃየል እርስ በርሳቸው ተጣልተው ቃየል አቤልን ገሎ ሲመለስ የአቤል ደም ጮኸ። ወንድሜ የት ነው ያለው? አምላካችን እግዚአብሔር የወንድሜ ጠባቂ አይደለም። ዓለም እንደዚህ ነው እያለ ብዙ የሚጎሳቆሉ ወገኖች አለ። እያንዳንዱ ሕይወት ላይ ኃላፊነት አለ። የት ነው ያሉት ጎረቤቶቻችሁ? የት ነው ያሉት ወገኖቻችን? የት ነው የሰው ልጅ ያለው? ዛሬ ወጣቶቹ የት ነው ያሉት? ተስፋ የቆረጡት ተምረው በምንም አይነት መልኩ የሥራ ነገር ያላገኙ፣ ለተማሩት ነገር የሚፈልጉትን ነገር ያልተገኘላቸው፣ ያልተዘጋጀላቸው የት ነው ያሉት? በእያንዳንዱ ሕይወት ላይ ተጠያቂዎች ነን ማለት ነው። በዚህ ሕይወት ውስጥ እንታያየ በአንድነት መኖርን መልመድ አለብን። እኛ ሁላችን የቤተ ክርስቲያን አካላት ቤተሰቦች ነን። አንደኛው መኖር የምንችለው ይሄ ነው። ሌላው በቤተ ክርስቲያን ውስጥ በቅድስና መገለጽ፣ ቅዱስ መሆን፣ ሁላችንም በቅድስና መኖር። ራሱ መዝሙረ ዳዊት መዝሙር 14 ላይ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል አለና ጥያቄ ጠይቆ ራሱ መዝሙረኛው ቅዱስ ዳዊት ይመልሳል። ከቁጥር 15 ላይ ከቁጥር 1 ላይ የሚናገር በቅንነት የሚሄድ ጽድቅንም የሚያደርግ በአንተ ድንኳን ውስጥ ያርፋል። በጽድቅ የሚሄድ በበጎነት በቅንነት የሚሄድ በአንተ ቤተ መቅደስ ውስጥ ያድራል። ስለዚህ በእግዚአብሔር ቤት ውስጥ ቅኖች ነው፣ የዋሃን ሆነ። ዓለም የዋህነትን ከሞኝነት ነው የሚቆጥረው። የዋሃን ግን ልባቸው የዋህ የሆነ ሰው እግዚአብሔርን የሚያይ እግዚአብሔርን ወደ ማየት የምንቀርበው የዋህ መሆኑን ስንችል ነው። ቅዱስ ባስልዮስ ቂሳርያ እዚህ ላይ እንደሚያስተምረው ክርስቲያን በንጹህ ሕይወት ውስጥ አማካኝነት ሕያው መቅደስ ሆኖ ይሰራል ነው የሚለው። ሕያው መቅደስ ለመሆን የማይጠፋ ዘላለማዊ መቅደስ ሆኖ እንኖራለን። በዚህ ውስጥ ቂም፣ ቅናት፣ ክርክር፣ መለያየት መልካም ነገር አለመሆኑ ሰው በሰውነቱ ምናልባትም መልካም ሕሊና ያለው ሰው በዓለም ላይ ክፉ ነገር እንኳን ቢያይ ወደ መልካም ይተረጉመዋል። ዓለም ምንም እንኳን ይህን ባይረዳንም ሁልጊዜ በቅንነት የምንኖር ከሆነ እግዚአብሔር ይቀበለናል። አንዱ ይሄ ነው። በዚህ ውስጥ ስንኖር ቅንነታችንን የሚጠብቀው ቅዱስ የመጽሐፈ መነኮሳት የሚያስረዳን ንስሐ ተውበት ጸጋ እንድዘረ ጸጋ ንስሐ ማለት አለ። ንስሐ ማለት
በጥምቀት ካገኘናት ልጅነት በኋላ የተገኘች ይቅርታ በር ናት ነው የሚለው። ሰዎች ሲጸጸቱ የሥጋ ጸጸት ሲኖራቸው ያደረኩት ነገር መልካም አይደለም፣ በሰዎች ላይ የተናገርኩት መልካም አይደለም ብለው ሲያስቡ ወደ ይቅርታ ይመጣሉ።